የማዘር ስም ማን ነው? ወይኔ ፈርቼ ነበር። መቼም እንደማታውቁት እርግጠኛ ነበር። ፈርቼ ነበር። አራቋለሁ። ውድ አቢሲኒያ ቫይን ተከታታዮች እንዴት ናችሁ? እኔ እዚህ ጋር ፕሪንስ ቤሪቲ ነኝ። ራስን አሰብክ ዮናታን ድንግልጅ ብዙ ያውቃሉ ካንቺ ባትናገሪ ራሱ እሱም አለ ቦይ ቶሚ። እሺ እንግዲህ ዛሬ ከቤስት ፍሬንዶቻችን ማን የበለጠ ያቀናል ብለው ጥያቄ ይዤ ይላችሁ ነው ተቻለ ጓደኛ ነው የምትለው? እኔ እንደ ወንድም አይቼ ነበር። 10 ጥያቄ ይዤላችኋለሁ፣ እጠይቃችኋለሁ። ከዛ ማን የተሻለ ያቀኛል በሰበቡ እናንተም ያመልሳችሁ ታገኝ። ግን ከባድ ነው። አቤት ቤተሰቡ ራሱ በትክክል ያውቀው ቤት ስለማያድር እኔ ቤትም አላድረው ስራ ምናምን ስለማድረግ አብረን ነው የምንሰራው። ለካ እሺ ቅርታ በነገራችን በዛው ሰብስክራይብ ማድረግ እንዳትረሱ። እነሱ ላይክ አድርጉት። እሺ ዝግጁ ናችሁ? የመጀመሪያ ጥያቄ የምወደው ፊልም አንደኛ የምወደው ፊልም እንግሊዘኛ ርዕሱን ነው? አዎ ኧረ እባክህ ርዕሱ ነው። አውቀዋለሁ እኔ እንዴ? አዎ እንግሊዘኛ ህንድም ሊሆን ይችላል፣ አማርኛ አይደለም። እንደዚህ ነገር ነው አትናገሩ። አያችሁ ምንም አናወራም። እኔ አውቀዋለሁ አይ ዶንት ኖ ምናልባት የሚወደው ይሁን ብቻ ግን አታውቀውም? ታይታኒክ አላውቅም ማለት ነው። እሺ አቫታር አየሽ ታይታኒክ ትክክል። ካሜሮን እኮ ነው ሁለቱም ዳይሬክተር ጄምስ ካሜሮን ነው። በነገራችን ላይ በጣም ትልቅ አድናቂ ነው። ያው ዳይሬክተር እንደመሆኑ አይደለም። እሺ ሁለተኛ ጥያቄ በነገራችን አሁን የቶማስ ሰርተን ነበር፣ ግን ጥያቄያችን ይመሳሰላል። ግን ሁላችንም የተለያየ ቀን ነበር ያወጣነው። አንዱ አሁን የሚያወጣ አለ ይተላል። እቤት ስንት ነን? ፋዘርና ማዘርን ሳይቆጠር ማለት ነው። ልጆች ብቻ ማለት ብዛታችሁ ጃግሬት ነው እንኳን ወይስ አሁን አቤቱ በቃ ፋዘርና ማዘር የወለዱ ወንድምና እህቴ እና እኔ ማለት ነው። ስንት ናችሁ? ይሄን አውቀዋለሁ እርግጠኛ ነኝ። 7 አለ አብሬ ባለው ማታ እግዚአብሔር 7 አራሴ 3 ወንድ በጣም ያሳፍራል። አያጇ ዮናታን 2x እግዚአብሔር እኔ እውነት አሁን ፈገግ ብለው በቪዲዮ ስለሆነ እንጂ ቀርብ 2 ራይት አለኝ። እንዴት ያሳፍራል። አቅሻለሁ ያንዳንዱ እንጃ ምንም መናገር አልፈልግም። ለጊዜው ግዴታ ልቀርመዋለሁ። ተው ይሄ እኮ የቤተሰብ ቀላል ጥያቄ ነው። 7 ከዚህ በኋላ ነው ሰው ሊያውቃል አይደለም ማለት። እሺ ሶስተኛ ጥያቄ የማዘር ስም ማን ነው? ወይኔ ፈርቼ ነበር። መቼም እንደማታውቁት እርግጠኛ ነበር። ፈርቼ ነበር። አራቋለሁ። አንተ ያው ሁሉ ምግብ ቀለባችሁ። ኧረ እባክህ እቤት ሲሄዱ እኮ እናቴ እውዬ እንደዛ እያሽቃበጣችሁ አራቋለሁ። አታውቅም። ኧረ በስመ አብ ደግሞ ዩቲዩብ ቪዲዮ ሰርተዋል እንጂ በቅርቡ አለ ይታከሳል። በጣም አፍሬያለሁ። አስቡት እኔ አንድ ኤክስ ነው ያለብኝ ይሄ ማለት ነው። እሱንም ለምን ማሳየት ይቻላል። በቃ እኔና እማዬ የአቤል ማዘር እማዬ እያልኩ ስለምጠራት እሱ የሚላት እናቱ ማዘር ነው የሚላት፣ እኔ ግን እናቴ ነው የሚላት። አይ በነገራችን አቤል እናቱ ማዘር እያለ ስለሚጠራ ነው እንጂ ያላወቁት እኔ አውቀው ነበር። አንተ እኮ እቴት ብለህ ነው የምጠራት። እቴት አውቃለሁ ትዕግስት እንደሆነ ሰው እና ታዲያ ትዕግስት እላለሁ አንዳንዴ። እሱ ደግሞ ብር ጭራሽ ሼም ቬሪ ሼም። ኧረ በኢየሱስ በቃ የሮች ሌላ ጥያቄ እትያየለች ይቅርታ እንግዲህ ወይኔ አልሰማሁም ነበር አየለች ነው በጣም እርግጠኛ ነበር ብዙ ነገር እንደማታውቁ ስለ እሺ እኮ እንዲያርገጻ እኔ የተሻለ ጓደኛ አለኝ። እነዚህ ዩቲዩብ ላይ ስለሚታወቁ ነው እንጂ ጓደኞቼን እጠይቃለሁ። እኔን እኮ አላወቀኝም፣ ዮናታን ነው ያወቀኝ። እኔ በራስህ ግልጽ አይደለም፣ ችግር የለውም። አንድ ጥያቄ በል እንደኔ አይነት ጓደኛ ያስተዋል። እሺ አይኔን የሚያቀረው ለምን ትክክለኛው ምክንያት ይሄንን መቼስ 10,000 ጊዜ ነው የተናገርኩት። ይሄ ማለት ጓደኛ እናቀው። እሺ ሳይነስ ኢሞሽናል ልክ ነህ። ሳይነስ አለበት፣ ግን ሳይነስ ከመጀመሩ ነው እንባ የሚያመጣው። ግን ኢሞሽናል ይላል።
እናንተ ይሄን ካወቃችሁት እኔ ማርክ ሰጣችኋለሁ። አውርተንበታል። ዩቲዩብ ቪዲዮ ላይ ሁላ ፖስት አድርጌዋለሁ። እሺ ወሬ ያልፈልግ ክርስትና የተነሳውበት ቤተክርስቲያን ነው። ምን ሆነ? አላውቅም ይሄንን እኔ ጓደኛው ገብርኤል ኧረ ሚካኤል ነው እናትህ እኔ ገብርኤል ያልኩት ማን ነው? አላውቅም አትልም። ሁለታችሁ ደክላ ነው ማርያም አይደለም። በቃ ዝም ብላ አተረሳ ስላሴ ጊዮርጊስ ነው። አራዳ ጊዮርጊስ ፒያሳ ትዝ ይለኛል። ፒያሳ ስንሄድ ስሙን አጥቼው ነው ያለፈ ምናምን ስነግራችሁ ፒያሳ ያለው አትልም። ቢያንስ አቤት ይሄ ነው እንጂ የሚያሳፍረው ዮናታን ማሰፍራል ገብርኤል ብለህ ሚካኤል ትላለህ። ደግሞ ከወድ ጓደኛ እንደው ነው መልአኩ ነው መስሎ ማለት ነው። ያውቃለሁ ምናምን ነገር ነው። ቀጣይ ጥያቄ ጎኔ ላይ ያለው ታቱ ምንድን ነው የሚለው? ወይኔ ምንም አያውቁትም። ኧረ በእመቤቴ ዘመኔ እኮ እሺ ጻፉት። ዝም ብላችሁ ጻፉት። አያገባኝም። እኔ ይኸውላችሁ እቤት ከተገናኘን እነሱ ቤት ከተገናኘን እንዳለ በቃ ሁሌ ቲሸርት ነው የማወልቀው። ይሄንን ካላወቀ ቆይ ሰው ቲሸርቱን ሲያውቅ ሌላ ነገር ነው የሚመስለው። እኔ እፈራለሁ፣ ራቅላለሁ። ጡቶቼን ስለሚያዩ ሰው እንዴት በእኔ አቋም ነው። እኔ እኮ ጓደኛ ዮናታን መቼ የማያውቀው ዮናታን ያውቀዋል ብዬ አስባለሁ፣ ግን ስፔሊንጉን ይሳሳታል። ፎቶ ማየት ይቻላል ትላለህ። እሺ እባካችሁ ከኔ ጋር ጓደኛ የሚሆን የለም። ጓደኛ እፈልጋለሁ፣ አዲስ ጓደኛ። ሁለት ነገር ነው የሚለው፣ ግን እኔ እንጃ የመጀመሪያውን ላይ ለማስታወስ ሞክሬያለሁ። ካስታወስኩት ግማሽ ይሰጠኛል። አዎ እሺ የመጀመሪያው ብቻ እኔ የመጀመሪያው አስተሽው እኔ እንደዚህ ቱ አስቴ አዙሮ እንጂ እሺ አዙሮ ቱ ዊርድ ላይፍ ቱ ዴድ ሬድ ነው ላይፍ ጎል ሆነ እኔ ትክክል እግዚአብሔር ትክክል አይደል? ያንተ ይሻላል። ቱ ዊርድ ቱ ሊቭ ቱ ሬድ ቱዴይ ነው የሚለው። ሰው እንዴት ይሄን ታቱ ይሄ አያውቁም። እሱ ራሱ ያውቃል። እሱ የት እንዳለ ካላወቀ ትዝ ሲለኝ በዚህ ወቅት ነው ያው ቱ ዊርድ ቱ ሊቭ ልክ ይታያል። እባካችሁ ይታያል። ዙም ታደርጉ። እኔ ሊቭ የሚለው እንዳለ አውቃለሁ። ሊቭ የሚለው ላይፍ መስሎኝ ላይፍ ጎዝ ኦን አላለም። አንተ ማን ኧረ በኢየሱስ ለእንዶ ታውቃለህ እንዳለ ለእንትን ጋድ ነው ኦንሊ ጋድ ካን ጃጅ ሚ እያሉ እሱም እንደዚህ የተነቀሰ ነበር የመሰለኝ። ኧረ በእናትህ እኔ እንዴት ነኝ ለኔ ነጥብ ሰጠኝ። ዝም በል በእናትህ። ቱ ዳይ ዊርድ ሊቭ የምወድ ቀለም አይነት የምትወደው ከለር ጻፍ አንድ ሁለት ሶስት አዙር ነጭ ትወዳለህ? ለምን ነጭ አላልኩም? ብዙ ጊዜ ልብስ ነጭ ልብስ ስትለብስ እና ነጭ ልብስ እንዲቆሽ ስለማልፈልግ ነው። እኔ የራሴን የማጥበው ጥቁር ነው። ጥቁር አይደል? ውሃ ሰማያዊ ያማል። ኧረ ጓደኛ የለኝም። የመጨረሻ ጥያቄ እኔ ነኝ የማሸንፈው። እስካሁን ማን ይመራል? እኩል እኔ ነኝ። ኧረ ጨራሽ አልተገናኛችሁ። እሱ 5 መልሷል፣ አንተ 3 ነጥብ። አጠጋጋል። ይሄንን ከመለስክ እኩል ትሆናለህ። የመጨረሻ ጥያቄ በጣም አሪፍ ጥያቄ ነው። ስሙ ይሄ ነው ከዩኒቨርሲቲ የተመረቀለች። የፌስቡክ ስሜ ፕሪንሲቢሊቲ ከመሆኑ በፊት ምንድን ነበር? እያየህ አንተ ይሄን አታውቀውም? ይሄን አታውቀውም? ወይኔ እግዚአብሔር ታሳፍራለህ። በጣም ነው ታሳፍራለህ። ይሄን ካላወቀው እግዚአብሔርን በቃ አቤል ከነጭራሽ አታውቀውም። አቤል አለቀሰ። ኤክሳይትድ ሆኛለሁ። አንድ ለሱ አዙር አንተ አዙር አያችሁ ሰዓት እንደ 5 ሰከንድ ረጋ በበናት 5 ሰከንድ ስተው ታይም አውት መሆን አለበት። ዲግሪ ያስከፋ ከፈለግ ጉግል ላይ ገብተህ ኦልድ ቢዝ ፒስ አንተ ልክ ሆነ ነው። በጣም ልክ እግዚአብሔር እንጂ ሳይኮሎጂ ተማሪዎች በቃ አቤል አጫለ ይመስለኛል። አቤል ፕሪንስ ቤሊቲ ከመሆኑ ፊት ቶኒ አቤል ይባል ነበር።
አዎ እና ይሄን ባለማወቅ በጣም ሊከፋ ይገባል። ይሄ ማለት ስንተኛ ክፍል? 7ኛ ክፍል? እኔ እግዚአብሔር መቼም ትዝ ቶኒ አቤል መቼም ትዝ አይለኝ። በቃ ልጁ ቅርብ አይልም ለኔ ምን ላድርግ? ያሳዝናል። እኔ መናገር የምፈልገው ነገር ዮናታን ብዙ አመት አብረን ሆነናል። አብረን ሆነናል። ሪሌሽን ውስጥ ነበራችሁ? አዎ ቶማስ አመሰግናለሁ ስላወቅኝ። እውነት ያማን አንተ ማለት ጥሩ ሰው እውነት በጣም እና አንድ ክፍት ቦታ አለን ከፈለጋችሁ አሁን 2 ነው መምጣት ከፈለጋችሁ አፍር ይባል የራስህ ነው እንጂ ለማንኛውም በቪዲዮአችን ተዝናንታችኋል ብለን ተስፋ እናደርጋለን። ዛሬ ኦልሬዲ የቶማስን ቪዲዮ ሰርተን ጨርሰናል። የዮናታንን እንሰራለን። የእነሱን ሊንክ አንድ አይነት ሰዓት ላይ እንለቀዋለን ብለን ተስፋ እናደርጋለን። ወደዚህ አድርገው እንዲታያቸው አንፈልግም፣ ይቅርታ ማድረግ አንፈልግም። ለማንኛውም የኔና የእሱን ቪዲዮ ማየት ትችላላችሁ። የዮናታንን እንዳታዩት፣ ዲስክሪፕሽን ላይ ብትፈልጉት እራሱ የለም። በተረፈ ቪዲዮአችን ስላያችሁ በጣም እናመሰግናለን። ግን ምን መሰላችሁ ከተማ ዘለም ይወዳል ወንበሩ ነው መሰለኝ እዚህ ጋር ያለው ሰው ያሸነፈ ፒስ ይመቻችሁ። አቢሲኒያ ቫይን ፎር ላይፍ ይላል።